ከዚህ ከክርስቲያንም ወገን እንደ ብሽሽቅ መሆኑ ቀርቶ እናንተ ጋር ያለውን እውቀት እዚህ ጋር ለእናንተ ተከታይም ሆነ ሁሉም ሙስሊም ሆኖ እንትን አይደለም ያውቃል ማለት አይደለም። ቢጠይቅ የማይመልስ እኔ አሁን ክርስቲያን ነኝ በደፈናው ተከታይ ልሁን እንጂ እንደዚህ መጽሐፍ ቅዱስን አንብቤ የምመልሰው አቅም የለኝም። የእናንተንም እንደዚሁ የምነቅፈው ነገር አይኖረኝም፣ ልነቅፍ አልችልም። ግን አሁን ሰሞኑን በሚፈጠረው ነገር የነበረኝን ከዚህ በፊት እይታ አበላሸብኝ እና አሁን ልጠይቅ የፈለግኩት አሁን አንድ እኔ ከዚህ በፊት የማደንቀው ነገሮች ሴቶች የሚከናነቡት ከህፃንነታቸው ጀምረው ተከናንበው በዛ አስተምሮት ውስጥ አሳድገው ልጆቹ ጸሎትን በየትኛውም ሙስሊም የማደንቀው ፓርት አለ። የጸሎት ሰዓቱን አይስትም። የሚደረገውን አድርጎ ተጣጥቦ ንግድ ቦታ ላይ እንኳን ሱቁን ከፍቶ ሲጸልይ እንደዚህ አይነት ነገሮች ፖዚቲቭ ነገር አይ ነበረ። አሁን ላይ ግን እንደዚሁ ይቅርታ እንግዲህ በነብያችሁ መሐመድ ላይ የመጣውን አንዳንድ እንትኖች ነው አይደለም የሚሉ ነገሮች ለምሳሌ አይሻን ለምንድን ነው እንዴት የ6 ዓመት ልጅ 6 ዓመት ላይ እንዴት እንደዚህ አይነት ለጋብቻ ያን የሚያክል ሰው ተመኛት? መመኘትስ ነበረበት? ይቅርታ እንግዲህ መመኘትስ ነበረበት ወይ? 9 ዓመትስ ላይ ለምን እንደዚህ አይነት ይሄን የሚያብራሩ ነገሮች ብታስተምሩ ትክክል ነው አይደለም? ለምን ሆነ? ለማለስ በጣም ጥሩ። በስንት ዓመት ማግባት አለበት ይላል መጽሐፍ? እኔ አሁን ለአቅመ ሔዋን አንድ ሴት ስትደርስ ኖርማሊ ባይብል ላይ ስፔሲፊክ የተቀመጠ ነገር አላውቅም፣ ግን እንደዚህ በመኖር የማውቀው ነገር ለአቅመ ሔዋን የደረሰች ሴት አነሰ ቢባል ሚኒመም 14 እና 15 ነው። ያም ለትዳር ብቁ አይደለችም። ልጅነትን ፔሪድ የምን ማስረጃ? አይ እኔ እናንተ በመኖር ነው። እኔ አሁን ባይብል ላይ እኔ ጠያቂ ነው። እና ስለ ሃይማኖት ነው አይደል? ስለ ባህል አይደለም የምናወራው። ባህል አይደለም እንደሱ ከሆነ አንዴ ለመተቸት ቢያንስ ከአንተ ዘንድ ያ ነገር እኔ ትችት ላይ አይደለሁም የገባሁት። እኔ እናንተ ስንኖር ነው ወገናችን ነብይ ሆኖ ያን ያክል ሰው ምናምን ያልቀረ ይሄ ትችት ማለት ይሄ እኮ ነው። ስለዚህ አንተ በመጽሐፍህ ሴት ልጅ በዚህ ዓመቷ ነው ማግባት ያለባት የሚል ህግ አለህ ወይ? አይ እኔ አሁን ባይብል ላይ እንደ ህግ የተቀመጠውን ባይብልን ዲቴል አላውቅም። መጀመሪያ ብያለሁ። ግን በመኖር ውስጥ የሰው ልጅ ሲኖር በይሆን እዚህ ምድር ላይ ስንኖር አንተም ሆንክ እኔም ልጅ አድርሼ እሺ ልመልስልሽ የነቢያችን ሰለላሁ ዐለይሂ ወሰለም እና የአይሻ ትዳር አንደኛ መጽሐፍ ቅዱስ ላይ የትኛውም ቦታ ላይ ሴት ልጅን በዚህ ዓመቷ ታግባ የሚል ህግ የለም። ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። ገብቷቸዋል? አንደኛ። ሁለተኛ አንድ ሴት ልጅ ለአቅመ ሔዋን ደርሳ መሆን አለበት የምታገባት። ይህን አላህ ስብሐነሁ ወተዓላ በቁርአን ላይ ወብተሉል የታማ ሐታ ኢዛ በለጉ ኒካህ ወኢዛ በለገ አልአጥፋሉ ሚንኩም ልሑሉም እያለ ይናገራል። እና ይህ ሴት ልጅ ለአቅመ ሔዋን መድረሷን የሚያመላክቱ ምልክቶች እነዚያ ነገራቶች ላይ በአይሻ ላይ ተስተውለዋል ወይ ነው ጥያቄው። በደንብ ተስተውለዋል። አንደኛ ተክለ ሰውነት። ሴት ልጅ ምናልባት በእድሜ አይደለም እድሜዋ ትንሽ ሆኖ ሰውነቷ ትልቅ ልትሆን የምትችል ትኖራለች። እድሜዋ ትልቅ ሆኖ ሰውነቷ ደግሞ ትንሽዬ ልትሆን ትችላለች። ገብቷቸዋል አይደል? የእናታችን አይሻ ደግሞ ከራሷ አንደበት እንስማ እስኪ ምን እንዳለች። ሶሒህ አቡ ዳውድ ላይ በተዘገበ ሐዲስ እናታችን አይሻ አላህ መልካም ስራዋን ይውደድላት ምን አለች? ነቢዩ ሰለላሁ ዐለይሂ ወሰለምን ከማግባቴ በፊት
ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግቦችን እናቴ እየቀመመች ትመግበኝ ነበር። ይሄም ተሳካላት፣ እኔም ሰባህ ወፈርኩኝ አደግኩኝ ብላ ተናገረች። አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ እንደደረሰች ቃል በቃል ራሷ መስክራለች። አንደኛ ይሄ ነው። ሁለተኛ የወር አበባ ማየት ይህ ለማን ከመድረሷ ምልክት ነው። አይታለች ወይ? አዎ። ይህን ራሷ ስትመሰክር ስትቅልል አድርጋ በዘመኗ ስለነበሩ ሴቶች ስትናገር ኢዛ በለገት ልብንት 9 ሲኒን ፈሂየ እምረአ አለች። በዚህ ዘመን አንድ ሴት ልጅ 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች አለች። ያ ማለት ከልጅነት ዓለም ወጣች ሴት ብላ ገለጸቻቸው። ስለዚህ በ9 ዓመታቸው የዛኔ የወር አበባ ሀይድ የሚያዩበት ጊዜ ነበረ። ሌላኛው ነገር እርሷን ማንነቷን እንመልከተውና ከዚህ ዘመን ካሉ 9 ዓመት ሴቶች ጋር እናወዳደር። አሁን ገብታችኋል? እናታችን አይሻ ከ2000 ምናምን በላይ ሐዲቶችን ሸምድዳ ለትውልድ ቁጭ ብላ የምታስተምር ሴት ነበረች። በዚህ ዘመን የ9 ዓመት ልጅ ይህን ታመጡልኛላችሁ? በ9 ዓመቷ ሆና ይህን ሁሉ ሐዲት ሸምድዳ የያዘች ሴት ልታመጡ ትችላላችሁ? በፍጹም። እናታችን አይሻ ጦር ሜዳ የምትመራ ሴት ነበረች። በሰሃቦች መካከል በተፈጠረው ኺላፍ የዛኔ በጦር ሜዳ መካከል ላይ ቆማ ላይ የምትመራ ነበረች። የ9 ዓመት ልጅ ጦር ሜዳ ላይ ቆማ የምትመራ ሴት ነች? አይደለችም። ቦታች አለ አይደለ? ይህ ነው። እና እናታችን አይሻን በደንብ ስናስተውላት ጊዜ ማንነቷን ሄደን ስናነብ ጊዜ ከዚህ ዘመን ካሉት ሰው ጋር እንደማትወዳደር ነው። ይህን ሌላ ማስረጃ ደግሞ እንስጣቸው፣ አንድ ነገር እንድታገናዝቡት። አዳም ሲፈጠር ጊዜ የ60 ክንድ ቁመት ያለው ሰው ነበረ። የማለት 30 ሜትር ነበር። ዛሬ እንደምናየው ሰው አይደለም። ቦታችኋል? ከአዳም ጀምሮ የሰው ልጆች ቁመታቸው እየቀነሰች እየደቀቀች ኃጢአትን በሰሩ ቁጥር ጸጋን እየተቀነሰባቸው መጡ። ገብተዋል አይደለ? አሁን ያለባት ሰውነት እንደ አዳም አይደለችም። ከዚያን ጊዜ ጀምሮ ሰዎች እየቀነሱ አዳም ጊዜ የነበረው ከኖህ ጊዜ ከነበረው ይበልጣል። የኖህ ጊዜ ከአብርሃም ጊዜ ከነበረው ይበልጣል። የአብርሃም ጊዜ ደግሞ ከነ ሙሴ ይበልጣል። የነ ሙሴ ደግሞ ከነ ነቢ ሰለላሁ ዐለይሂ ወሰለም ጊዜ ይበልጣል። የነቢ ሰለላሁ ዐለይሂ ወሰለም ዘመን ማለት የዛሬ 1446 ዓመት በፊት የነበሩ ትውልድ ናቸው። አያ አይደለ? ከአሁኑ ጋር የሚገናኙ አይደሉም። የአዳም ቁመት እንደዚያ እንደነበረ ማስረጃ ምንድን ነው ከተባለ ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? خلق الله آدم يعني 60 ذراعا አሉ። አላህ አደምን 60 ክንድ አድርጎ ፈጠረው አሉ። 30 ሜትር ሰው ነበር። የአደም ዘመን ሰው ዛሬ ላይ ቢመጣ ለእርሱ የምትሆን ሚስት ያገኛል አያገኝም? የ30 ሜትር ሰው ዛሬ ቢመጣ ለእርሱ የምትሆን ሚስት አያገኝም። ለምን 50 ዓመት ሴት አታመጣም? አትሆነውም። 2 ሜትር የማትሞላ ቁመት ያላቸው ናቸው። አሁን አየህ፣ ከአዳም ጀምሮ ሰዎች ኃጢአትን ባደረጉ ቁጥር በምድር ላይ ሰውነታቸው እየቀነሰች እዚህ ደርሳለች። ስለዚህ የዛሬ 1446 ዓመት በፊት የነበረችዋን ከዛሬዋ ጋር መወዳደር እንደማንችል ያሳየናል። ይህ ሐዲስ የራሷን ማንነቷ ስናየው በቃ እኔ ወጣት ሴት የምደርስበት ተክለ ሰውነት ላይ ደርሻለሁ ብላ የተናገረችው ሐዲስ ተገኘች። ይህን ይመስላልሽ። እኔ ጥያቄ በጥሩ ሁኔታ እንደውም አሁን ተበላሽቶብኝ የነበረውን ኢሜጅ አስተካክለልኛል። አንድ ሌላ ተጨማሪ ጥያቄ የምጠይቅ ደግሞ ጋብቻ ላይ ከአንድ በላይ ያው አቅም ካለው ቅድም እንትን ስትሉ በረንብ ሰምቻለሁ። ማስተዳደር ከቻለ ካልቻለ እንደውም አንድም አይፈቅድም። ጥሩ አባባ አቅም አንድ ሴክስ የማድረግ ነው ወይስ የማኖር አቅም ነው? ሁለተኛ ደግሞ ሴቶቹ ላይስ ምን ይፈጥራል? ሁለተኛ ሶስተኛ ሆና አንድ ሰው እንትን ሲያደርጋቸው ሴቶቻችሁ ላይ የሚፈጥረው ነገር የለም ወይ? እችኛዋን ፓርት ሰውየው በመጀመሪያ ልናውቅ የሚገባው ነገር አምላክ ለምንድን ነው ከአንድ በላይ መደንገግን የፈለገው? አምላክ የደነገገው አንደኛ ለዚህ ትውልድ ብቻ አይደለም፣ ላለፉትም ለነቢያትና ለትውልዶቻቸው ተደንግጎ የነበረ ነገር ነው። አዲስ አይደለም፣ ብርቅ አይደለም። አምላክ ይህን ሲናገር ምን ይላል? በሱረቱ ራዕድ ላይ ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት ነቢያቶችን ልኬያለሁኝ አለ፣ ለእነርሱም ሚስቶችንና መልካም ዘሮችንም አድርጌላቸዋለሁ አለ። አየህ አይደለ? ያለፉት ነቢያት ሚስቶችን አምላክ ራሱ እንደደነገገላቸው ተናገረ። ቀጥሎ የተናገረውን አስተውለው። ለምን ዓላማ እንደሆነ ከአንድ በላይ እንዲያገቡ የደነገገበት ምን አለ?
መልካም ዘሮችንም አደረግኩላቸው አለ። አንድ ሙስሊም ከአንድ በላይ እንዲያገባ የተደነገገው የግል ስሜት ጥሙን የወሲብ ጥሙን ለማርካት አይደለም። አምላክ ይህን ታሳቢነት አድርጎ በፍጹም አይደነግግም። ቶታል አይደል? ይሄ ልናውቀው ይገባል። ታዲያ ዓላማው ምንድን ነው ከተባለ ቀጥሎ እዛው ሲናገር መልካም ዘሮችን አፍርተው እነዚህ አማኝ ትውልዶች እንዲሄዱ ዘንድ ብቻ ነው። ቶታል አብርሃም እነ ኢስሐቅን ወለደ፣ ከሌላ ደግሞ እስማኤልን ወለደ። እነዚያ ደግሞ መልካም ዘሮችን አፍርተው ይሄዳሉ። ቶታል አሁንም አማኝ የሆነ ሰው የነቢያትን ሕግና ስርዓት የያዘ አካል ለትውልዶቹ መልካም አርአያ የሚሆኑ መልካም ዘሮችን አፍርቶ መሄዱ ይህን ስለሚፈልግ ነው አምላክ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ተዘወጁል ወዱድ አልወዱድ ፈኢኒ ሙካሲሩን ቢኩም ልኡመም የውመል ቂያማ አሉ። አግቡ ወላድና ተወዳጅ የሆነችውን አግቡ ካሉ በኋላ የማግባትን ሚስጥር ከበስተጀርባው የተፈለገበትን ዓላማ ተናገሩ። እኔ የትንሣኤ ቀን በርካታ አማኝ ትውልዶችን አፍራታቸው በመምጣታቸው እደሰትባቸዋለሁ አሉ። ያ ነው። ይሄም ፍላጎት እንዳለ ሆኖ መስፈርቶች አሉት። ዝም ብሎ የሚደነገግ ነገር አይደለም። መስፈርቶች አሉት፣ ከባባድ መስፈርቶች። እነዚህን ከተዋጣ ነው ሰውየው ሊያገባ የሚችለው። አንደኛ የማስተዳደር አቅሙ ሊኖረው ይገባል። የማስተዳደር አቅሙ ቅድም እንዳልከው ወሲብ ይሄ መስፈርት አይደለም። ያ ማለት በቃ የማድረግ እንትን ችሎታ ስላለኝ ላግባ ብሎ እንትን ማለት መደጋገም አይችልም። አንድም ራሱ የማይገባበት ጊዜ ሊኖር ይችላል። የማስተዳደር አቅሙና ችሎታ ሲኖረው ጊዜ ነው አንደኛ መስፈርት እሱ ነው። ይህን አላህ በቁርአንም ላይ ነቢ ሰለላሁ ዐለይሂ ወሰለም በሐዲስም ላይ ተናግረዋል። አላህ በቁርአን ላይ አርጃሉ ቀዋሙና ዐለ ኒሳ ይላል። ባሎች የሚስቶቻቸው አስተዳዳሪዎች ናቸው ይላል። የማስተዳደር አቅምና ችሎታ ሊኖረው ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ ምን አሉ? ያ መዕሸረ ሸባብ መን ስተጣዐ ሚንኩሙል ባአተ ፈልየተዘወጅ አሉ። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ እርሱ ብቻ ያግባሉ። አያረላ ካልቻለ ማግባት አይችልም፣ አይፈቀድለትም። የሰው ህይወት በራሱ ህይወት ላይ ጨምሮ እርሷን ሊያጨናንቃት አይገባም። ያንን እንትን ሊል ይገባል። ለማስተዳደር አቅምና ችሎታው አይችል። ችሎታ ስላለው ብቻ ማግባት ይችላል ወይ? ላ አይችልም፣ አይችልም። አቅሙ ዓለምን የሚሞላ ገንዘብ ቢኖረውም ራሱ ይሄ በቂ አይደለም። ሌላኛው መስፈርት ምንድነው? ፍትሃዊነት። አንዳንድ ሰው ሲያገባ ጊዜ አይተህ ከሆነ የመጀመሪያ ሚስቱን ትውት ያደርጋትና ወደ ሁለተኛዋ ሚስቷ ላይ ሄዶ ይላተማል። ያችን ይረሳል፣ እንደሌለች ሁሉ ያደርጋል፣ ይንቃታል። ይህን የሚያደርግ ከሆነ አይፈቀድለትም። አላህ ስብሐነሁ ወተዓላ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ፍትሃዊ አንሆንም ብላችሁ ከፈራችሁ ግን አንዲት ብቻ አግቡ። ከዚህ በላይ ቢያገባ በዚህ ሰው ላይ ሐራም ነው፣ ክልክል ነው። ፍትሃዊ ባይሆን ያንን ሐቃቸውን መብታቸውን ባያሟላ ምን ይጠብቀዋል ከተባለ አንደኛ የአላህን ሕግና ስርዓት ጥሷል፣ ወንጀለኛ ተብሎ ይመደባል። ሁለተኛ የትንሣኤ ቀን ቅጣት አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ካነት ዒንደሁ ምርአታኒ ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ የሽቁሁ ሳቂጥ አሉ። በሌላ ዘገባ ላይ መን ካነት ዒንደሁ ምርአታኒ ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመል ቂያመቲ የሽቁሁ ማኢል አሉ። በምድራዊ ህይወቱ ላይ ሲኖር ሁለት ሚስቶች ኑረውት በመካከላቸው ፍትሃዊ ያልሆነ ባል ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎኑ ይነሳል አሉ። ስለዚህ ቅጣቱ ይጠብቀዋል። እና ዋናው እሳቤና ዓላማው አምላክ ለነቢያትም ለአማኝ ትውልድ ይሄ ሲደነግ ጊዜ መልካም ትውልድን ከማፍራት ከሚል አንጻር እንጂ የወሲብ ጥብን ለማርካት ከሚለው አይደለም። ለዚህማ እንዴት ትበቃለች? ምን ያደርጋል? እና ያን ታሳቢነት ያደረገ ነው። እሺ አንድ የመጨረሻ አሁን ፋሚሊው ላይ እነዚህ ከተለያዩ ሴቶች አንድ ወንድ የወለደው ናቸው። ትቀጥላለህ ከይቅርታ ጋር ጋር ሌሎችም እሺ ሴና ቀጥይ። አንድ ጊዜ ከላይ ላለች ሴና ይሰማሻል? ሰናይት አለሽ? ሰናይት እሺ፣ ቀጥሉ። በቃሽ፣ ልቀጥል? እሺ፣ ቀጥል። ፋሚሊዎቹ ላይ አሁን የተወለዱት ልጆች ላይ እንደ ቤተሰብ ወንድም እህት ምናምን የመተዋወቅ ዕድልና ይሄ ቤተሰባዊ ፍቅር ይኖራቸዋል ወይ? ከነዚህ ከአራት ሴት የተለያየ የተወለዱት አንድ አባት ሆኖ ምን አይነት እንትን ነው ተሞክሮ ያለው? ምን ችግር አለው? ቤተሰብ ይሆናሉ፣ ቤተሰብ ይሆናሉ። ወንድማማቾች ናቸው። የወንድም የእህት ፍቅር ምናምኑ ይኖራል። በደንብ ይኖራል እንጂ ይሄ በነቢያቶች ላይ የነበረ ነው። አንዳቸው ከሌላቸው ጋር እንዳውም ትስስር ይኖራቸዋል። ወንድማማቾች ይሆናሉ። አንዷ እናት ብትሞት የዛችኛዋን እናት ልጆች
ታሳድግላታለች። ያለ እናት አይቀሩም። አየህ እንደዛ ይሆናል። በቃ አንተን በጣም አደንቃለሁ። ጥሩ የማስተማር ጸጋ አለ። አመሰግናለሁ። እሺ አባ እናመሰግናለን። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። ልቀጥል እኔ ወይ ታዛይ? እኔ ቀጥይ ስትለኝ እቀጥላለሁ። እሺ እየጠበቅኩህ ነው ሁሱ። እኔ ጥያቄ ምንድን ነው በእንትን ላይ ነው፣ በወሊድ መቆጣጠሪያ ላይ ነው። አሁን ከሀገር ውጭ ነው ያለሁት። ህይወት ይከብዳል አለ አይደለ? 2 ልጅ 3 ልጅ መውለድ ይከብዳል። የሚቆጣጠር ሰው የለም። ገንዘብ ቢኖር ራሱ ጊዜ አይኖርህም። ብዙ ነገር አለ እና ወሊድ መቆጣጠሪያ መጠቀም ሀራም ነው ወይ? እሺ ወሊድ መቆጣጠሪያ ለሁል ጊዜ ለዘላለም እንዳትወልድ ሴት ልጅ ራሷን ማዘሯን መዝጋት ይሄ አይቻልም፣ ክልክል ነው። ለሁል ጊዜ አልወልድም ብላ ራስን መዝጋት ይሄ አስፈላጊ አይደለም፣ አይቻልም። ሞላ ከዚህ ቦታ ላይ ያመጣን እንድንራባ እንድንዋለድ መልካም ትውልድን እንድናፈራ ነው። ለሁል ጊዜ አይቻልም። ለተወሰነ ጊዜ ከሆነ ሼክ አብዱልዓዚዝ ብን ባዝ የተባለ ታላቅ ዓሊም 2 ዓመት 3 ዓመት ምናምን ድረስ አሳማኝ በሆነ ምክንያት እስካላቸው ድረስ ይሄ ችግር አይኖረም፣ ይቻላል። ነገር ግን ይህ ባል ሚስቱን አስገድዶ ተጠቀሚ ማለት አይችልም። ሚስትም ከባሏ ተደብቃ መጠቀም አይቻልም። ሁለቱም ተነጋግረው የሚወስኑት ነገር ይሆናል። እሺ ሌላም ጥያቄ አለኝ። ሌላ ጥያቄ ደግሞ ምንድን ነው፣ አሁን አረቦች አንዳንድ የሚሰሩት ስራ አለ። አሁን እኔ የሚያሰሩኝም ሰራተኞች ነው እና ምን አለኝ የሆነ ሰው አረቦችን መጥላት ሀራም ነው አይቻልም። እና እኔ መጥፎ ስራቸውን ብጠላቸው መጥፎ ስራዎች አላቸው። አሁን ሊቢያ የምታውቃቸው ከሆነ ብዙ መጥፎ አረቦችም አሉ እና እነሱ መጥላት አይቻልም የሚባል ነገር አለ። እንዴት ታየዋል? ማነው እንደዚህ ያለው? ለምን ሙስሊም አይሆንም? ለምን አረብ አይሆንም? በዘሩ በከለሩ አይደለም የምንወደውም ሆነ የምንጠላው። የሚያደርገው ክፉ ነገር ካለ በዚያ በክፉ ስራ እንጠላዋለን። በኢስላም በዘር በምናምን አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አላ ኢነ ረበኩም ዋሂድ ወኢነ አባኩም ዋሂድ አላ ላ ፈضለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወድን ዐላ አሕመር ኢላ ቢተቅዋ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? አዋጅ ጌታችሁ አንድ ብቻ ነው እርሱም አላህ ነው አሉ። አዋጅ አባታችሁ አንድ ነው እርሱም አደም ነው አሉ። አዋጅ አሉና አረቦች ከሌላው ማህበረሰብ የሚበልጡበት ምክንያት የለም አሉ። አዋጅ ሌላውን ማህበረሰብ ከአረቦች የሚበልጥበት ምክንያት የለም። አዋጅ ነጮች ከጥቁሮች አትበልጡ። አዋጅ ጥቁሮችም ከነጮች አትበልጡ። ሁላችሁም በዚህ እኩል ናችሁ ካሉ በኋላ ኢላ ቢተቅዋ የሰዎች መበላለጫ ሚዛን አንድና ብቸኛ የሆነውን ፈጣሪን አላህን በመፍራት ነው አሉ። ያችሁ ከፈጣሪ ዘንድ የሚያጸድቃችሁ ይህ ማንነት እንጂ ከለር እና ዘር ምናምን ይሄ አይደለም። ይህ የሰዎች መለያ መበላለጫ ሚዛን አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ቦታ ላይ ምን አሉ? ኢነላሃ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ። አላህ ወደ ተክለ ሰውነታችሁና ወደ ቅርጻችሁ አይደለም የሚመለከተው አሉ። ይልቁንስ ወደ ልባችሁና ወደ ስራዎቻችሁ ናቸው አሉ። ከለርህ ቀይ የሆነ ጥቁር ከአምላክ ዘንድ መመዘኛ ሚዛን አይደለም። ቦታቸው አለ አይደል? ተክለ ሰውነትህ አማረህ፣ አስጠላህ፣ አጭር ሆንክ፣ ረጅም ሆንክ፣ ቆማጣ ሆንክ ጉዳይ አይደለም። አምላክ እነዚህ መመዘኛዎቹ አይደሉም። ከአምላክ ዘንድ መመዘኛ ሚዛን ምንድን ነው? ልብህና ስራህ ነው። ህሊናህና ስራህ ነው። እሺ እኮ በጀማ መጥራትም አይቻልም። አሁን በጀማ ብጠላቸውም አችልም ማለት ነው። እሱም ደግሞ ዘረኛ ኮንክም ሀራም ንስች ሲጀመር መጥፎ ስራ ካለ በዚያ በስራ ትጠላዋለህ። ግልጽ ነው። ለምሳሌ ሰው የሚገድል ከሆነ ያለሆነ ምክንያት ልክ እንዲሁ አስካሪ የሚጠጣ መጥፎ ነገር የሚያደርግ ከሆነ ትብغضه فيما يفعله በዚህ በሚሰራው ስራ ትጠላዋለህ። ይህ ስራው ክፉ ስራው በዚህ ትጠላዋለህ። በጥቅል መጥላት ከሆነ ግን አንድን ሰው መልካም ስራ ይኖረዋል፣ በዛ መልካም ስራ አጠላው። ነገር ግን ያ ሰው በሚሰራው ስራ ልክ ትጠላዋለህ፣ በመጥፎ ስራ ልክ። ያንን መጥላት ሲባል እዚህ ቦታ ላይ ያን ሰው ከቻልክ ወደ መልካም ነገር ማመላከትና መጥራትን ያስይዛል። ስለጠላህ ዝም ብለህ በቃ ሰው ራቀው ማለት አይደለም። ክፉ ሰው ብታገኝ በአካባቢህ የሚሰራውን ስራ ትጠላለህ። ለምሳሌ አስካሪ መጠጥ ሲጠጣ ብታየው በዚህ ስራው ተወደዋለህ ወይ? አልወደውም፣ በዚህ ስራው እጠላዋለሁ። ያ ግን ሰውየውን ጠልተህ ራቀው ማለት ነው አይደለም። ትመክረዋለህ፣ ከዚህ ነገር እንዲወጣ ትገስጸዋለህ። ሌላ አንድ ጥያቄ አለኝ የመጨረሻ። ዘፈን በሀዲስ በቁርአን ላይ ዘፈን ሀራም ነው የሚል ነገር አለ። ዘፈን እንዴት ታየዋለህ? አሁን ጥሩ ዘፈኖች አሉ። ለምሳሌ ስለ ሰላም የሚያወሩ
ስለ አንድነት፣ ስለ ፍቅር የተለያየ ስለ እናት እና እንዴት ሐራም ነው ሐራም ይላል ሐዲስ ላይ በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ አሉ። ወደፊት ከኡመቶቼ እነዚህን ነገራቶች ሐራም የተደረጉን ሐላል የሚያደርጉ የሚመጡ ሰዎች አሉ አሉ። ለየኩነነ ወደፊት ይመጣሉ ይሆናሉ ማለት ነው። ቀውሙን ህዝቦች ሚን ኡመቲ ከትውልዶች የስተሒሉነ አይ ዩሒሉነ ማ ሐረመሁ ላህ አላህ ሐራም ያደረገውን ሐላል የሚያደርጉ ምን ናቸው እነዚያ? الحرى والحرير. الحرى يعني الفرج، فرج المرأة، يحلون الزنا يعني. والحرير نوع من اللباس. والخمر أسكاري مذتن حلال من الرقصوش ما تعلون. والمعازف قالوا مجرش على المعازف هي آلات اللهو والأغاني. موسيقى مسارة وشم يميفك لسوش ودفتي ما تعلو كتولو دوشارو. أي قرب بيت بيت. زاري بناشد عسم بنتنسم لك كموسيقى يمايل لي نقرات وشنسوش يا وطعلو. ወደፊት ከኡመቶቼ ብለው ተናገሩ። ተመልከቱ፣ ሙስሊም ነኝ ብለው እነዚህ ነገራቶች የሚፈቅዱ ሰዎች ይመጣሉ ብለው ተናግረው ነበር እኮ። እኔ ግራ የሚያጋባኝ እኮ እሱ ነው። አሁን ለምሳሌ ዘፈኑ ነው፣ አሁን የመሐሙድ ዘፈን የምናምን ዘፈን አለ፣ ስለ ሰላም ስለ ፍቅር የሚያወራ አለ፣ ስለ ፈጣሪ ራሱ የሚያወራ አለ። መንዙማም ደግሞ ነሺዳም ደግሞ ነው፣ አንድ አይነት ነው። ገብቷል? አይፈቅድም። እነዚህን ከልክል ነቢያችን ሰለላሁ ዐለይሂ ወሰለም ሙዚቃን ከልክለዋል። ልክ እንደው በሙዚቃ ስም መመልክ እየተሰሩ ያሉ እነዚህ ነሽዳዎች ምናምን ዙዋች እነዚህ እስላምን አይወክሉም። ወላሂ ጀዛከላህ ኸይር። ይሄን ነበር ጥያቄ። አመሰግናለሁ። አላህ ይጠብቅ። መርሐባ። እሺ ቤተልሔም ቆይ አንድ ደቂቃ ስጠኝ። እሺ ቆይ እሺ አድሚኖች ካላቸው አስገቧቸው። እሺ አሁን ሬዲ ነኝ። የገባሁት እንኳን ሌላ ጥያቄ ለመጠየቅ ነበረ፣ ግን አጋጣሚ ስለ ነብዩ ሚስቶች ካወራ አንድ ጥያቄ ልጠይቅ ብዬ ነው። እሺ ነብዩ መሐመድ ከሚስቶቻቸው ሁሉ የሚወዷት አንዷን ነበረ፣ አብልጠው የሚወዷት እና ይሄ ፍትሃዊ ነበረ ወይ? አብልጠው የሚወዷት ግን ታከልሽ መጀመሪያ አስተካክለ አንደም የታድርጉት እሺ አሁን ይኸውልሽ ምን አለ መሰለሽ፣ አብልጠው የሚወዳት በሚል አስተካክልሽው ራስሽ ጠይቀሽ ራስሽ መለስሽው መልሱ። እሺ አዎ፣ ሁሉም ሚስቶቻቸው አብልጠው የሚወዷት ነበሯቸው እና ይሄ ፍትሃዊ ነው ወይ? እሱ ፍትህ ነው። ከነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ መሐመድ የሚወዷት አንዷን ሚስት ነበራሽ። ይሄ ስህተት ነው። አብልጠው የሚወዷት አንዷን ነው። ይሄ ትክክል ነው። ይሄ ትክክል ነው። አሁን እዚህ ቦታ ላይ ፍትህ ማድረግ አለበት ባሉ በሚስቱ መካከል ሲባል ከምን አንጻር ነው የሚለውን እንጠይቅ እንወቅ። በውዴታ አንችልም። ይሄ ሰዎች ነን። አላህ በቁርአን ላይ ሲናገር ወለን ተስተጢዑ አን ተዕዲሉ በይነ ኒሳ ወለው ሐረስቱም ማለት በሴቶች በሚስቶቻቸው መካከል በፍቅር በውዴታ እኩል ማድረግ አትችሉም ማለት አላህ። እንደው ለማድረግ ብትጓጉም እንኳን አለ። ነገር ግን ፈላ ተሚሉ ኩለል መይል ፈተዘሩሃ ከልሙዐለቃ። ነገር ግን ያም ሲባል ግን አንዷን ልክ እንደተንጠለጠለች ነገር አድርጋችሁ ሙሉ በሙሉ እንዳትተዋለ። አየሽ ጨራሽ ሰውየው ሙሉ እርግፍ አድርጎ እንትን ላይ እንዳጠቃላይ ይህ ውዴታ የሚባለው በልባችን ላይ የሚከሰት ነገር ነው አይደለ? በእጃችን የምንይዘው ነገር አይደለም ማለት በተለይ በእጅ ላይ አይደለም በልብ ላይ ነው። በዚህ ሰው ይወቀሳል ወይ? ነቢያቶች ይወቀሳሉ? ወላ አይወቀሱም፣ ሰው ናቸውና። አሁን ምን አለ መሰለሽ፣ ለምሳሌ አንዲት እናት፣ አንቺ አሁን እናት ነሽ እንበል፣ ልጆች አሉሽ። ከልጆችሽ መካከል በጣም የምትወጂው አንድ ሊኖር ይችላል። ሁላችንም እናቶቻችን ማለት ነው። ያ ማለት ግን ሌሎችን አትወዳቸው ማለት ነው? እናት ትወዳቸዋለች፣ ነገር ግን እኩል ልታደርግ አትችልም። ይህ በሰው ልጅ ልብ ላይ ያለ ነገር ነው። እንወዳለን፣ ስንወድ ጊዜ ሊበላለጥብን ይችላል። በዚህ ነገር አይወቀስበትም። ሰው ነብይ ሰው ናቸውና ነብዩ ሰለላሁ ዐለይሂ ወሰለም እንደማንኛውም ሰው በሰው ላይ ያለ ሁሉ በእርሳቸው ላይ አለ።
ማንን ነው ከማንም በላይ እዚህ ዓለም ላይ የምትወዱት ማንን ነው ሲባሉ መን አሐብ ናስ ኢለይክ ከሰው ሁሉ ማን ነው የምትወደው ሲባሉ ጊዜ ከሚስቶቻቸው ሁሉ አይደለም ከሰው ነው የተባሉት። እንዳው ቃለ አይሻ ነች አሉ። ከዚያስ ثم መን አሏቸው። ከዚያስ ማን ነው? ثم አቡሃ ከዚያም ወሚን الرجال ተባሉ። ከወንዶች ሲባሉ ጊዜ ከወንዶች ደግሞ አባቷ ብለው ተናገሩ። ለምንድን ነው አሁን የወደዷቸው እዚህ ቦታ ላይ? ከምን አንጻር ነው? ከሚስትነቱ አንጻር ነው ወይ ብለን እንዳናወዳድር አሁን ላስረዳሽ። የወደዱባት ምክንያት ከሁላቸውም በላይ ለዚህ ለዲን ከእርሳቸው እውቀትን ሸምድዳ ለትውልድ ያስተላለፈች አዋቂ ሴት ስለነበረች በጣም ብልህ ሴት ነች። ለሃይማኖቱ ከማንም በላይ ያገለገለች ሴት በአገልግሎቷ እንጂ በሚስትነቷ ደረጃ አይደለም። ተሻላራል ከሁሉም በላይ ያስተላለፈች እርሷ ነች። ይህንንም ሌላኛው አባቷ ያሉበትም ምክንያት ከዚህ አንጻር ነበር። ለዚህ ለዲን ከማንም በላይ እርሳቸው በአንደበታቸው ሲመሰክሩ ምን አሉ? ለዚህ ለዲን ከሁላችሁም በላይ ከማናቸውም በላይ ያገለግለው አቡበክር ነው አሉ። ማንኛውንም ያለውን በጣም ሀብታም ነበር። የሚቸገሩ አማኞች ይኖራሉ አይደል? አንድ ነብይ ሲያስተምር ከሚቸገሩ አካሎችን ይረዳ ሲያግዝ የነበረው ያ ሱሐባ ነው። አቡበክር ስዲቅ እንዳለ ለሙስሊሞች የሚያስፈልገውን ነገር ሁሉ ወጪ ሲያደርግ የነበረው እርሱ ነበረ እና ከዲኗ አንጻር ካደረገችው አገልግሎት አንጻር እንጂ ከሚስትነት አንጻር አይደለም። በሚስቶቻቸው መካከል ማንን ተወዳላችሁ ቢባሉ እሺ እንደዛ አይደለም የተባሉት። ከሰው ሁሉ ማንን ተወዳላችሁ ተባሉ? አይሻ ነች አሉ። ثم من ከዚያስ ማን አሉ? ሚን الرجال ከወንዶች አቡበክር አሉ። እና ይህ ነው ከዲኗ ከማገልገሏ አንጻር ነው። እሺ ሁለተኛ ጥያቄ፣ አንድ ነገር እናውቃለን ሁላችንም ሙስሊሞችም ክርስቲያኖችም አይደለ? ማን እንደፈጠረን። አንተን የፈጠረህ እኔን እንደፈጠረ፣ እኔን የፈጠረ ደግሞ አንተን እንደፈጠረ እናውቃለን አይደል? ብቻ አረዳዳችን ነው። እኛ እግዚአብሔር እንበለው እናንተ አላህ በሉት፣ እኛ አብ እንበለው እናንተ አላህ በሉት። ኢትስ ኦንሊ ዋን። እዛ ያለው አንድ ፈጣሪ ብቻ ነው። ይሄንን ትልቁን ነገር ካወቅን በትናንሹ ነገር ክርስቲያንን እና ሙስሊምን የሚያጣላ ነገር ሊኖር ይችላል ብዬ አላስብም። እሺ አሁን ልናገር? አዎ ተናገር። በጣም እውነት ነው። ሁላችንንም የፈጠረን አንድ አምላክ ነው። ሂንዱይዝሞችንም፣ ቡድሂዝሞችን፣ አይሁድ፣ ክርስቲያን፣ ሙስሊሞች ሁሉንም የፈጠረው ማን ነው? አንድ አምላክ ነው። በዚያ በአምላክ ላይ ያለን እሳቤ ግን ይለያያል። እኛ ያ አንድ አምላክ አንድና ብቸኛ ነው ብለን እናምናለን፣ በማንነትም በምንነትም። አንቺ ግን በመለኮት አንድ ነው በአካል ሶስት ነው ብለሽ ትገልጪዋለሽ። ስህተት ነው። እኛ ያ አንድ አምላክ ዘላለማዊ እንደዛ በማለቴ ገሃነምም ልግባ ገነትም ልግባ እኔን ብቻ ነው የሚመለከተኝ። ማንንም ከኔ ጋር ይዤው መሞተው ሰው የለም አይደለ? ወረሱ ልምጣ ደግሞ እና አሁን የመጀመሪያውን ጨረሳ ሁላችንም የምናምነው የስም ልዩነት እንጂ ማንነት ልዩነት እንዳልሆነ አድርገሽ ስለነበር እንደሚለያይ ልንገርሽ። እኔ የማመልከው አምላክ ሁለተኛ መገለጫው ምንድነው? ዘላለም ሕያው ብቻ አይሞትም በፍጹም። አንቺ ግን ስለ እኔ ብሎ ሞቶልኛል ብለሽ ታምኛለሽ አምላክ። እኔም ማምነው አምላክ ወተወከለ ዐለል ሐይ አለዚ ላ በፍጹም የማልሞት ነኝ እያለ የሚገልጽ ነው። አንድ ሁለተኛ ነው። ሶስተኛ እኔም ማምነው አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አንቺ የምታመልኪው ግን አምላክም ነው ሰው ነው ብለሽ ትገልጫለሽ። ሰው ነው ስንል ደግሞ በጣም ለሰዎች ማንነት የወረደ ማንነት እነዚያን ሁሉ ልታላብሹ ነው። ይበላ ነበር፣ ይጠጣ ነበር፣ ይጽዳዳ ነበር፣ ይጠፈጥፉት ነበር፣ ይተፋበት ነበር። እንዳለ እነዚህ ሁሉ ነገራቶች በእርሱ ላይ እንደዋሉ በክርስቶስ ላይ መጽሐፍ ቅዱስ ራሱ ተናግሮታል። እኔም ማምነው አምላክ ዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የሚባል የለበትም። ባሪያዎች አሉት እንጂ እርሱ ኢየሱስ ክርስቶስ ደግሞ ስለ እኔ ብሎ ስለ ሁሉ ብሎ ራሱን ባሪያ አድርጎ እንደመጣ መጽሐፍ ቅዱስ ላይ ተገብቷል። ባሪያም ነው ጌታ ነው ብለሽ ታምኛለሽ። እኔም ማምነው አምላክ ስላለፈውም ስለሚመጣም ሁሉ የሚያውቅ የሆነ አምላክ ነው። አየሽ ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። የኋላቸውንም የፊታቸውንም የማውቅ ነኝ ይላል። ኢየሱስ ክርስቶስ ግን ስለዚያች ቀንና ስለዚያች ሰዓት ግን ከሰማይ ካለ ከአብ በቀር የሰማይ መላእክትም ወልድም ቢሆኑ አያውቁም እያለ ይናገራል። ልጅም ቢሆን አያውቁም ይላል። ያችን የትንሣኤዋን ቀን እንደማያውቃት ተናገረ። የኔ አምላክ ግን ያችን የትንሣኤ ቀን ያችን ቀንና ሰዓት እኔ ብቻ ነኝ ማውቃት እያለ የሚናገር አምላክ ነው ያለኝ። አላህ ሲናገር ምን ይላል? ኢነላሀ ዒንደሁ ዒልሙ ሰዓ ይላል። የትንሣኤዋ ቀን የዛች ቀንና የዛች ሰዓት እውቀት ከኔ ዘንድ ብቻ ነው ይላል። የስአሉነከ ዐን ሰዓ ቁል ኢነማ ዒልሙሃ ዒንደ ረቢ። ሙሐመድ ሆይ ስለዚያች ቀንና ስለዚያች ሰዓት ይጠይቁሃል፣ ይህ እውቀት ከጌታዬ ከአላህ ዘንድ ብቻ ነው ያለው በላቸው ይላል። ክርስቶስ የሚያስተማረው ይሄን ነው።
ከዚያ ከአንዱ አምላክ በስተቀር ያችን ቀንና ያችን ሰዓት የሚያውቃት የለም ማለት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከዚያ ከአንዱ አምላክ ከአላህ በስተቀር ያችን ቀንና ያችን ሰዓት የሚያውቃት የለም አሉ። አንድ ነበር ትምህርታቸው። እናንተ እርሱን ወደ መለኮት ከፍ አደረጋችሁት እንጂ። ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነቢይ ነው፣ የተከበረ ነቢይ ነው። በጊዜው ተአምራትን አድርገዋል። ለእስራኤል ሰዎች አስተምሯል። የአምላክን መንገድ አስተምሯል። ያን አንድ አምላክ እንዲያመልኩ አስተምሯል። ይሄን የምናምንበት ነው። ይሄን ነው ነቢያቶች ያስተማሩት። ሙሴም ያስተማረው ይሄን ነው። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው ያስተማሩት ይሄን ነው። እሺ እሺ። አሁን ደግሞ ስለ ፐርሰናል ስለ ሰዋዊ ጥያቄ ልጠይቅህ። እሺ እኔና ባሌ ልጆቹ ነን የተዋወቅነው፣ ተማሪዎቹ ነን ትምህርት ቤት ውስጥና 20 ዓመት አብረን ኖረናል። እሱ ሙስሊም ነው፣ እኔ ክርስቲያን ነኝ። 5 ልጆች ወልደናል። ከ20 ዓመት በኋላ 20 ዓመት ውስጥ ስንኖር ሁለታችንም ስለ ሃይማኖት አናወራም። ኬን ዩ ቢ ኳይት ቆይ አንዴ ጎ አፕስቴር ኢማን ኦኬ እና 5 ልጆች ወልደናል። 20 ዓመት አብረን ኖረናል። ከ20 ዓመት ሃይማኖት አንስተን አናውቅም። ሁለታችንም እንፈራራ ነበር። የሆነ ሰዓት ላይ ይሰግዳል። ረመዳን ሲሆን አከብራለሁ፣ አሚን እሰራለታለሁ፣ ሁሉንም ነገር በሰላም ማለት ነው። ይህን ሁሉ ጊዜ ስንኖር እና ብዙ ገንዘብ ወደ ኢትዮጵያ ቤቶች አሉ፣ ፎቅ ምናምን አለ። አዲስ አበባ 2 ቤቶች አሉ እና ይህን 2 ዓመት ተለያይተናል። በቃ መስማማት አልቻልንም። ኢትዮጵያ ሄዶ ብዙ ነገሮችን አድርጎ መጣና በዛ ተለያየን። አሁን አብረን ነው እየሰራ ነው። በቀደም አንድ የሙስሊም አስተማሪ ሲናገር ሰምቼው ነበረ። አብራህ የሰራችሁን ገንዘብ አብራችሁ ያገኛችሁትን ገንዘብ ከሚስቶቻችሁ ደብቃችሁ ለዚህ የምታረጉ ምናምን እያለ እያስተማረ እየሰማው ነበር እና በቁርአን በኩል በሄድ ግማሹን ብር አገኛለሁ ወይ የሚል ጥያቄ አለኝ። ወይስ በእናንተ በኩል ምን ማድረግ እችላለሁ? አይ ሚን በህግ እንደማላሸንፍ አውቃለሁ። ፕሩፍ ስለሌለኝ ምንም ማስረጃ የለኝም። በሃይማኖቱ ግን አብረን አንድ ሰው ሚስቱን በሚፈታት ጊዜ ካለው ጸጋና ንብረት ያካፍላት እንደሚገባ አላህ ነው። ወልሙጠለቃት ኦኬ አሚን ስላልተጋባን አዎ ሐራም ነበረ። ለምን አናውቅም። ሁለታችንም ልጆች ነበርን። አብረን ከቤተሰብ ጠፍተን ነው እንደዚህ የሆነው ይሄ ሁሉ አመት ማለት ነው። እና በህግም አልተጋባንም፣ በህግም አልተፋታንም። በቃ የቤት ክራይ ብቻ ከፍልልሻለሁ እንደፈለግሽኝ ብሎ ከቤት ክራይ ውጪ ምንም አያረግም። አሁን ይሄ ደግሞ ትክክል ነው ወይ ትላለህ? ወይስ በምን መንገድ የተሰራውን የተገኘውን ገንዘብ መካፈል እንችላለን? በህግ በቁርአን በሸሪዓ ማለት ነው። አንድ የራሳችሁ ንብረት አለ፣ አንቺ አብረሻ ያፈራችሁት ካለ እኔና 5 ሳንቲም $50 ይዘን ነው አሜሪካ የመጣ ነው። በቃ አብራችሁ እንትን ያላችሁት ከሆነ ካለ አንቺ እንትን ሊተውሽ አይገባም። ካላችሁ ንብረት ሊያካፍልሽ ይገባል። ይሄን ነው እስላም የሚያዘው። እሺ እሺ ሌላ ጥያቄ ያለው አለ? ከሌለ በቃ ትንሽ እሺ ልጠይቅ። ጠይቅሽ። ኦኬ ምንድነው አሁንም እንደዚሁ ምን አይነት ጥያቄ አለ መሰለ አሁን ሰሞኑን ባለ ክርክር ላይ የሰማሁት ነገር አይሻ ነቢዩ መሐመድ እንትን ጺም ላይ ተባይ እንደዚህ እንትን ትል ነበረ የሚለው እና ደግሞ እንደገና የዘር ፍሬያቸው ልብሳቸው ላይ ፈገፈገች የሚለው ተጽፎ ነው? ምንድነው? አፈታሪክ ነው? ምንድነው? ይሄ በዚህ በኩል ብሪፍ ታደረገ። እዚህ ጋር የሰሙትን ነው መተው የሚጠይቁት።
እና ማን አለ ወይ ቁርአን ላይስ አለ ተጽፎ ነው ምንድነው? ለሽ አሁን ልመልስ ነው አዳምጥ። እሺ እዚህ ጋር የሚጠይቁ ክርስቲያኖች የሰሙትን ስለሆነ የሚጠይቁት በእኛ ላይ ያለብን ግዴታ ምንድነው? ማስረዳት ነው። በቃ ማስረዳት ነው እንጂ ለምን ይሄን ጠየቅ አንተ እንደዚህ አይባል። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለምን ቅማል ተቀምልላቸው ነበር አንድ ሚስታቸው እያሉ ያወራሉ። በፍጹም ቅማል የሚል ቃል የለም። ካነት ተፍትሉ ሸዕረሁ ዐለይሂ ሰላቱ ወሰላም ራሳቸውን ትፈትል ነበር ይላል። ፀጉራቸው ረጅም ነው። ነብዩ ሰለላሁ ዐለይሂ ወሰለም ታቻል እስከ እስከዚህ ድረስ ነበረ። ካነ ሸዕሩሁ ዐለይሂ ሰላቱ ወሰላም ኢላ ሸህመቲ ኡዝነይሂ የነብዩ ሰለላሁ ዐለይሂ ወሰለም ፀጉር እስከ ጆሮአቸው ጫፍ ድረስ ነበር ይላል። ያንን ተፍትል ይላል ትፈትል ነበር የሚለውን ምን ጨመሩበት እነዚህ ሰዎች? ቅማሉን ትፈትልለት ነበር ብለው ይጨምራሉ። ወላሂ ሐዲስ ላይ ቅማል የሚል የለም። ቅማል የሚል የለም። ይሄ ውሸት ነው። ፀጉራቸውን ትፈትል ነበር የሚል ነው ያለው። አንደኛ እሱ ነው። ሁለተኛ ነገር ስለ ዘር ፈሳሽ የተወራው ነቢያችን ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰው ናቸው። እዚህ ቦታ ላይ ሰውየው እንቅልፉን ተኝቶ በህልሙ የዘር ፈሳሽ ያለ ስለዚያ ነው እየተወራ ያለው እንጂ እነዚህ አሁን በምን ቀይረው ያወሯቸዋል? የዘር ፈሳሹን ይረጭ ነበር እንደዚህ እያወጣ ምናምን እያሉ ያወራሉ። በፍጹም ስለዚህ አይደለም እያወራ ያለው። ማንኛውም ሰው ላይ የሚሆን ነገር ይሆንባቸዋል። ሰው ናቸው። ይሄን ልታውቁ ይገባል። የተጻፈም ነገር የለም። አንዴ ልጨርስልህ። ቁል ኢነማ አነ በሸሩ ሚስልኩም አሉ ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሂድ አሉ። ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ሲገልጻቸው ምን አለ? ሙሐመድ ሆይ እኔ ልክ እንደናንተ ሰው ነው ይበላቸው። ከእናንተ የሚለየኝ ነገር ከአምላክ ዘንድ መለኮታዊ ራእይ ስለሚወርድልኝ ብቻ ነው በላቸዋል። አየህ እኔ ተኝቼ በእንቅልፌ ስነሳ የዘር ፈሳሽ ላገኝ እችላለሁ። ሁላችንም የምናገኘው ነው። ሙስሊሙም ክርስቲያንም ሁሉም የዓለም ሰው ላይ ያለ ነገር ነው። ይሄ ያ ነገር ይነጅሳል ወይንስ አይነጅስም የሚለውን ለመግለጽ እናታችን አይሻ ለዛ ነው ይሄን ሐዲስ የዘገበችልን። ያ ነገር በእስልምና እንደማይነጅስ ለመግለጽ ፈልጋ ነው። ሁክም አለ። እኛ ከዚያ ላይ ህግ ነው የምናወጣው። ገብቶሃል አይደለ? ያም ህግ ምንድን ነው ታዲያ የሚያስረዳችሁ ከተባለ ይህ በህልም የሚታየው ነገር ልብስ ላይ ቢቀር ራሱ አይነጅስም የሚለውን ለመግለጽ ነው። ገብቶሃል? አይነጅስም። ነገር ግን ቀን ላይ እስከሆነ ቀን ላይ ለምሳሌ ሰውየው ስሜታዊ ነገር አይቶ ወይንም ስሜታዊ ነገር አውርቶ ወይንም ከሴት ጋር ተላፍቶ የሚወጣ የዘር ፈሳሽ አለ። ያ ደግሞ ይለያል። እሱ መዚህ ይባላል። ይሄኛው ደግሞ ይነጅሳል። ይሄኛው ደግሞ በሌላ ሐዲስ ላይ ተገልጾ እናገኛለን። ይሄ ነገር ከነካችሁ እጠቡት ብለዋል። ያኛው በህልም የሚያየው እርሱ ልብስ ላይ ቢቀርም ራሱ እንደማይነጅስ ለመግለጽ ነው ሐዲሱን እናታችን አይሻ ያስቀመጠችልን። ያ ታንኪዩ ተመልሶልኛል። በበቂ አይሽ እሺ። ስለዚህ አሁን መግሪብ እየደረሰ ነው። ምን እናደርጋለን? በአላህ ፍቃድ የተወሰነ እንቀራለን። መውረድ ከፈለጋችሁ መውረድ ትችላላችሁ። እቀመጣለሁኝ የሚል ካለ መቀመጥ ይችላል። ችግር የለውም፣ መብታችሁ ነው። የተወሰነ እንቅራ። እዚህ ስንት ደቂቃ ቀራችሁ? ቀረ መሰላችሁ? ፊጥራ ወደ 30 ደቂቃ ነው አካባቢ 30 ደቂቃ 30 ደቂቃ እንዲህ ግን ፍሪ ጋፕ ላይ እንትን ብታደርግ ራሱ እንደዚህ አይነት ሆት የሆኑ አርስቶች አንተም ታውቃለህ። እንደዚህ ብትለቅ ብታስተምር አሪፍ ነው። ዝም ብለህ አሪፍ ነው። ቆንጆ ነው። የሚያሰብኩት ምን መሰለህ፣ እዚህ መጥተው ሲጠይቁ እኔ ደስ ነው የሚለኝ። እንዳውም እንዲህ አይነት ጥያቄዎች የሰማችሁትን መታችሁ መጠየቅ ትችላላችሁ። እንዳውም ከተቻለ እነዚህን ነገራቶች እያነሳን በቪዲዮ የምንመልስበትም ጊዜ ይኖራል ኢንሻአላህ ያስባለሁ። አይ ጥሩ ነው። ምክንያቱም ጥሩ አሁን እኔ በጣም ከነበረኝ ነገር ተለውጬ ነበር። አሁን ዛሬ በእነዚህ 4 ጥያቄ መልስ በጣም እንትን አድርገኛል እና ጥሩ ገለጻዎች ነው የምታደርገው። ራሱ የሰውን ጭንቅላት መለወጥ ጥሩ ነው በዚህ መልኩ እና እንደዚህ አሁን ነፃ እንትን ሲኖርህ እንደዚህ አይነት ነገሮች ታስተምር አሪፍ ነው። እናመሰግናለን። ኢንሻአላህ አደርጋለሁ። ቢስሚላሂ ራህማኒ ራሂም አሊፍ ላም
ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون وإذا لقوا الذين آمنوا قالوا آمنا وإذا خلوا إلى شياطينهم قالوا إنا معكم إنما نحن مستهزئون الله يستهزئ بهم ويمدهم في طغيانهم يعمهون أولئك الذين اشتروا الضلالة بالهدى فما ربحت تجارتهم وما كانوا مهتدين مثلهم كمثل الذي استوقد نارا فلما أضاءت ما حوله ذهب الله بنورهم وتركهم في ظلمات لا يشعرون يبصرون صم بكم عمي فهم لا يرجعون أو كصيب من السماء فيه ظلمات ورعد وبرق يجعلون أصابعهم في آذانهم من الصواعق حذر الموت والله محيط بالكافرين يكاد البرق يخطف أبصارهم كلما أضاء لهم مشوا فيه وإذا أظلم عليهم قاموا ولو شاء الله لذهب بسمعهم وأبصارهم إن الله على كل شيء قدير يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون وإن كنتم في ريب مما نزلنا على عبدنا فأتوا بسورة من مثله وادعوا شهداءكم من دون الله إن كنتم صادقين فإن
لم تفعلوا ولن تفعلوا فاتقوا النار التي وقودها الناس والحجارة أعدت للكافرين وبشر الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار كلما رزقوا منها من ثمرة رزقا قالوا هذا الذي رزقنا من قبل وأتوا به متشابها ولهم فيها أزواج مطهرة وهم فيها خالدون إن الله لا يستحيي أن يضرب مثلا ما بعوضة فما فوقها فأما الذين آمنوا فيعلمون أنه الحق من ربهم وأما الذين كفروا فيقولون ماذا أراد الله بهذا مثلا يضل به كثيرا ويهدي به كثيرا وما يضل به إلا الفاسقين الذين ينقضون عهد الله من بعد ميثاقه ويقطعون ما أمر الله به أن يوصل ويفسدون في الأرض أولئك هم الخاسرون كيف تكفرون بالله وكنتم أمواتا فأحياكم ثم يميتكم ثم يحييكم ثم إليه ترجعون هو الذي خلق لكم ما في الأرض جميعا ثم استوى إلى السماء فسواهن 7 سماوات وهو بكل شيء عليم وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون وعلم آدم الأسماء كلها ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين قالوا سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم قال يا آدم أنبئهم بأسمائهم فلما أنبأهم بأسمائهم قال ألم أقل لكم إني أعلم غيب السماوات والأرض وأعلم ما تبدون وما كنتم تكتمون وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس أبى واستكبر وكان من الكافرين وقلنا يا آدم اسكن أنت وزوجك الجنة وكلا منها رغدا حيث شئتما ولا تقربا هذه الشجرة فتكونا من الظالمين فأزلهما الشيطان عنها فأخرجهما مما كان فيه وقلنا اهبطوا بعضكم لبعض عدو ولكم في الأرض مستقر ومتاع إلى حين فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم قل اهبطوا منها جميعا فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون يا بني إسرائيل اذكروا نعمتي التي أنعمت عليكم وأوفوا بعهدي أوف
بعهدكم وإياي فارهبون وآمنوا بما أنزلت مصدقا لما معكم ولا تكونوا أول كافر به ولا تشتروا بآياتي ثمنا قليلا وإياي فاتقون ولا تلبسوا الحق بالباطل وتكتموا الحق وأنتم تعلمون وأقيموا الصلاة وآتوا الزكاة واركعوا مع الراكعين أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب أفلا تعقلون واستعينوا بالصبر والصلاة وإنها لكبيرة إلا على الخاشعين الذين يظنون أنهم ملاقو ربهم وأنهم إليه راجعون يا بني إسرائيل اذكروا نعمتي التي أنعمت عليكم وأني فضلتكم على العالمين واتقوا يوما لا تجزي نفس عن نفس شيئا ولا يقبل منها شفاعة ولا يؤخذ منها عدل ولا هم ينصرون وإذ نجيناكم من آل فرعون يسومونكم سوء العذاب يذبحون أبناءكم ويستحيون نساءكم وفي ذلكم بلاء من ربكم عظيم وإذ فرقنا بكم البحر فأنجيناكم وأغرقنا آل فرعون وأنتم ظالمون ثم عفونا عنكم من بعد ذلك لعلكم تشكرون وإذ آتينا موسى الكتاب والفرقان لعلكم تهتدون وإذ قال موسى لقومه يا قوم إنكم ظلمتم أنفسكم باتخاذكم العجل فتوبوا إلى بارئكم فاقتلوا أنفسكم ذلكم خير لكم عند بارئكم فتاب عليكم إنه هو التواب الرحيم وإذ قلتم يا موسى لن نؤمن لك حتى نرى الله جهرا فأخذتكم الصاعقة وأنتم تنظرون ثم بعثناكم من بعد موتكم لعلكم تشكرون وظللنا عليكم الغمام وأنزلنا عليكم المن والسلوى كلوا من طيبات ما رزقناكم وما ظلمونا ولكن كانوا أنفسهم يظلمون وإذ قلنا ادخلوا هذه القرية فكلوا منها حيث شئتم رغدا وادخلوا الباب سجدا وقولوا حطة نغفر لكم خطاياكم وسنزيد المحسنين فبدل الذين ظلموا قولا غير الذي قيل لهم فأنزلنا على الذين ظلموا رجزا من السماء بما كانوا يفسقون وإذ استسقى موسى لقومه فقلنا اضرب بعصاك الحجر وإذ استسقى موسى لقومه فقلنا اضرب بعصاك الحجر فانفجرت منه 12 عينا قد علم كل أناس مشربهم كلوا واشربوا من رزق الله ولا تعثوا في الأرض مفسدين وإذ قلتم يا موسى لن نصبر على طعام واحد فادع لنا ربك يخرج لنا مما تنبت الأرض من بقلها وقثائها وفومها وعدسها وبصلها قال أتستبدلون الذي هو أدنى بالذي هو خير اهبطوا مصرا فإن لكم ما سألتم وضربت عليهم الذلة والمسكنة وباءوا بغضب من الله ذلك بأنهم كانوا
كانوا يكفرون بآيات الله ذلك بأنهم كانوا يكفرون بآيات الله ويقتلون النبيين بغير الحق ذلك بما عصوا وكانوا يعتدون إن الذين آمنوا والذين هادوا والنصارى والصابئين من آمن بالله واليوم الآخر وعمل صالحا فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون وإذ أخذنا ميثاقكم ورفعنا فوقكم الطور خذوا ما آتيناكم بقوة واذكروا ما فيه لعلكم تتقون ثم توليتم من بعد ذلك فلولا فضل الله عليكم ورحمته لكنتم من الخاسرين ولقد علمتم الذين اعتدوا منكم في السبت فقلنا لهم كونوا قردة خاسئين فجعلناها نكالا لما بين يديها وما خلفها وموعظة للمتقين وإذ قال موسى لقومه إن الله يأمركم أن تذبحوا بقرة قالوا أتتخذنا هزوا قال أعوذ بالله أن أكون من الجاهلين قالوا ادع لنا ربك يبين لنا ما هي قال إنه يقول إنها بقرة لا فارض ولا بكر عوان بين ذلك فافعلوا ما تؤمرون قالوا ادع لنا ربك يبين لنا ما لونها قال إنه يقول إنها بقرة صفراء فاقع لونها تسر الناظرين قالوا ادع لنا ربك يبين لنا ما هي إن البقرة شابه علينا وإنا إن شاء الله لمهتدون قال إنه يقول إنها بقرة لا ذلول تثير الأرض ولا تسقي الحرث مسلمة لا شية فيها قالوا الآن جئت بالحق فذبحوها وما كادوا يفعلون وإذ قتلتم نفسا فادارأتم فيها والله مخرج ما كنتم تكتمون فقلنا اضربوه ببعضها كذلك يحيي الله الموتى ويريكم آياته لعلكم تعقلون ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة وإن من الحجارة لما يتفجر منه الأنهار وإن منها لما يشقق فيخرج منه الماء وإن منها لما يهبط من خشية الله
وما الله بغافل عما تعملون أفتطمعون أن يؤمنوا لكم وقد كان فريق منهم يسمعون كلام الله ثم يحرفونه من بعد ما عقلوه وهم يعلمون وإذا لقوا الذين آمنوا قالوا آمنا وإذا خلا بعضهم إلى بعض قالوا أتحدثونهم بما فتح الله عليكم ليحاجوكم به عند ربكم أفلا تعقلون أولا يعلمون أن الله يعلم ما يسرون وما يعلنون ومنهم أميون لا يعلمون الكتاب إلا أماني وإن هم إلا يظنون فويل للذين يكتبون الكتاب بأيديهم ثم يقولون هذا من عند الله ليشتروا به ثمنا قليلا فويل لهم مما كتبت أيديهم وويل لهم مما يكسبون وقالوا لن تمسنا النار إلا أياما معدودة قل أتخذتم عند الله عهدا فلن يخلف الله عهده أم تقولون على الله ما لا تعلمون بلى من كسب سيئة وأحاطت به خطيئته فأولئك أصحاب النار هم فيها خالدون والذين آمنوا وعملوا الصالحات أولئك أصحاب الجنة هم فيها خالدون ታውቁታላችሁ ወይ? በጣም ይህ ቁርአን አንቀጽ የሚናገረው የአምላክ ሕግና ስርዓት ከኛ ዘንድ ነው፣ እኛም ከአምላክ ዘንድ የተመረጠን ህዝቦች ነን ብለው ራሳቸውን ጻድቅ አድርገው ስለሚያስቡ ስለ አይሁዶች ነው። እንግዲህ እነዚህ ሰዎች ከኛ ከአምላክ ጋር ቃል ኪዳን ያለን ህዝቦች ነን በማለት ራሳቸውን ከሌላው ዓለም ለይተው የሚያዩ ህዝቦች መሆናቸውን የምናውቀው ነው። ምን ይላል ስለነሱ ሲናገር? ስለ ሙሴ ታሪክ ያነሳና ከእርሱ ጋር ተያይዞ ስለሆነ አይሁድ የሚባለው ህዝብ ያለው የሙሴ ተከታይ ነን ስለሚሉ ነው። ከእርሱ በኋላ መጥተው የእርሱ ተከታይ ነን ብለው ነገር ግን ከእርሱ መንገድ ምን ያክል እንደወጡና የአምላክ ህግና የአምላክ ከኛ ጋር ቃል ኪዳን ይዟል ብለው ራሳቸውን አሳምነው በቃ በዚያ የተመረጠነን ከመጀመሪያው አንስተው ብለው ራሳቸውን ያሳምናሉ። በዛ እንዳልሆነ ግን አላህ እየነገራቸው ነው። قالوا لن تمسنا النار إلا أيام قل أتخذتم عند الله عهدا فلا يخلف الله عهدا أم تقولون على الله ما لا تعلمون ما تاوقتن بأملاك لا تناكر الله قالوا هلا بلى من كسب السيئات وأحاطت به خطيئته فأولئك أصحاب النار بأونتم مدفون سرا سرتو يمد سؤالا لمن يا يهود مزرون ما نملهم أنا يا يهود زر نهاية تمرت أن يملك الكيران ياللن النابلو راسن ما صدق أيشان بتشال من على من كسب سيئات مدفون سرا يسرى وأحاطت به خطيئته هاتياتهم يكاببتشو يهرسو فأولئك أصحاب النار الذي سووا ወደ ጌታቸው ወደ አላህ እስካልተመለሱ ድረስ እነዚህ የእሳት ጓዶች ናቸው አለ። والذين آمنوا وعملوا الصالحات እነዚያ ደግሞ አምነው መልካምን ስራ የሰሩት أولئك أصحاب الجنة እነዚህ የጀነት ሰዎች ናቸው። هم فيها خالدون እነርሱም በእርሷ ውስጥ ዘውታሪዎች ናቸው አለ። ስለዚህ እኛ የአምላክ ጋር ቃል ኪዳን አለን። ቃል ኪዳን ያዘው አምላክ ከአብርሃም ጋር ነው። የአብርሃም ጋር ቃል ኪዳን ያዘ አይደለ? በእርሱ መንገድ ላይ ደግሞ የእርሱን ህግና ስርዓት ተከትለው ለሄዱ ሰዎች ነቢያትን በየጊዜው እንደሚያስነሳላቸው ቃል ገብቶለታል። አዎ ገብቶለታል። ገብታችኋል? ከአብርሃም ጋር ቃል ኪዳን እንደያዘ አምላክ አላህ ሱብሓነሁ ወተዓላ ይነግረናል። ነቢይነትንም በአንተ ልጆች ማዕረግን የነቢይነትን ማዕረግ ከአንተ ዘር አስነሳልሃለሁ ብሎታል። ከሌላ ዘር አላስነሳም አይደለም፣ ከሌላ ያስነሳል አምላክ ለአንድ ለእስራኤል ብቻ አይደለም አምላክነቱ። ገብታችኋል? ከአብርሃም ዘር እንደሚያስነሳለት ቃል ገብቶለታል። ወጀዐልና ፊ ዙርየቲሂ ንቡወተ ወልኪታብ ነቢይነትንና መለኮታዊ መጽሐፍን በአንተ ዘርም አድርግልሃለሁ ብሎታል። ስለዚህ አብርሃም
ኢስሐቅን ወለደ። ኢስሐቅንም ባረከለት። ከኢስማኤልም ወለደ። ከእርሱ በፊት ኢስማኤልን የወለደው ከኢስማኤልም ልክ እንዲሁ ነቢይ እንደሚያስነሳለት ቃል ገባለት። አብርሃምና ኢስማኤል በመካ ምድር ላይ ካዕባን እየሰሩ ባሉበት ጊዜ ዱዓ አደረጉ። የነቢያችን ሰለላሁ ዐለይሂ ወሰለም አነሳስ ከዚያ ይጀምራል። አብርሃምና ኢስማኤል ያን ከሰሩ በኋላ ረበና ወጀዐልና ሙስሊመይን ለክ ወሚን ዙርየቲና ኡመተ ሙስሊመተን አሉ። ጌታችን አላህ ሆይ እኛን ሁለታችንን አሉ አብርሃምና ኢስማኤል ለአንተ ታዛዦች አድርገን በአንተ መንገድ ላይ ቀጥ ያለን ሙስሊሞች አድርገን፣ ወሚን ዙርየቲና ኡመተ ሙስሊመተን ከእኛም ዘር ልክ እንዲሁ ሙስሊም ትውልዶችን አስነሳ ብለው ለመኑት። ወአሪና መናሲከና ወቱብ ዐለይና ኢነከ አንተ ተዋቡ ረሒም። ይህንን ዱዓ ካደረጉ በኋላ ስለ ቀጣዩ ትውልድ ደግሞ ዱዓ አደረጉ። ረበና አሉ ጌታችን አላህ ሆይ አሉ ወበዐት ፊህም ረሱለን ሚንሁም ከነዚህ ሰዎች ከመካ ሀገር ካሉባት ካዕባን እየሰሩ ከዚች ሀገር አንድን መልእክተኛ ለሰው ዘር አስነሳ ብለው ለመኑ። ወበዐት ላክ ማለት ነው። ፊህም ረሱል ከነዚህ ሰዎች መልእክተኛን አስነሳ። የትሉ ዐለይህም አያቲክ ያንተን አናቅጽ ለትውልድ የሚያነብ ይሆናል። ወዩዐሊሙሁም ልኪታበ ወልሕክማ መጽሐፍንና ጥበብን የሚያስተምራቸው፣ ወዩዘኪህም ከኃጢአታቸውም የሚያነጻቸው ይሆናል። ኢነከ አንተ ልዓሊሙ ልሐኪም አንተ አዋቂና ጥበበኛ የሆንክ አምላክ ነህና። ታዲያ ይሄንን በማን ላይ ፈጸመላቸው? ከዚህ ሀገር ማንን አስነሳ? እርሳቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳስነሳ ይነግረናል። ያን ቃል መሰረት አድርጎ ሱረቱል ጁሙዓ ላይ ይሄን የተናገረው ሱረቱል በቀራ የመጀመሪያው ምዕራፍ ላይ ነው፣ ሁለተኛው ምዕራፍ ላይ። ሱረቱል ጁሙዓ ታች ደግሞ ወርዶ ምን አለ? ሁወ ለዚ በዐሰ ፊል ኡሚይነ ረሱለን ሚንሁም የትሉ ዐለይሂም አያቲህ ወዩዐሊሙሁሙል ኪታበ ወልሒክመ ወዩዘኪሂም ወዩዐሊሙሁሙል ኪታበ ወልሒክመ ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን ይላል። ቃል በቃል አብርሃምና እስማኤል የተናገሩትን በእርሳቸው ላይ በነብዩ ሰለላሁ ዐለይሂ ወሰለም ላይ ትንቢቱን እንደፈጸመላቸው ይነግረናል ማለት ነው። እና ይህ ነው። እሺ እዚህ ሶላት አልመግሪብ ደረሰ፣ ፊጥራ ደረሰ። ስንት ደቂቃ እንደቀረ ታውቃላችሁ? እስኪ የሚያውቅ ኮሜንት ላይ ይጻፍ። ፊጥራ ስንት ደቂቃ ቀረ? ትክክል በላዩም ትክክል። ያ ሰላም ያ ሰላም። እቺ ሰፈር እንዴት አያቸዋት? እቺ ሰፈር ዱባይ መታችሁ ይሄን ጠማማ ህንፃ ካላያችሁ በቃ ዱባይ አልመጣችሁም። ይሄን ጠማማ ህንፃ ካላያችሁ وكان الله بما تعملون خبيرا الرجال قوامون على النساء بما فضل الله بعضهم على بعض يا سلام يا حبيبي البوابة الأولى. السلام عليكم.
يا سلام يا سلام ري سفر بالله እቺ ሰፈር በፍቅር ነው የምወዳት በፍቅር በጣም ደስ የምትለኝ ሰፈር ያ ሰላም نعم تجعلهم يتفرجون على እንዴት ብልዞክ እንዴት ነው ይሄ ሰፈር እንዴት አየኸው? ፈረንጆች ናቸው እንዳለ እዚህ ሰፈር ያሉት አረቦች አይደለም፣ ፈረንጅ ብቻ ነው። አይገርምም? አንድ መዋጢል በታሪክ አታዩም። የዚህ ሀገር ተወላጅ ሰው እዚህ ሰፈር ማለት ነው። ማሪና ሰፈር በቃ ለጉብኝት የሚመጡ ናቸው አብዛኞቹ። የተወሰነ ቀን ቆይተው የሚሄዱ ናቸው። መዋጢናቸው የለም በቃ እዚህ ሰፈር It is Dubai. Marina. يا سلام ዛሬ አብሬ ነው ማፈጥረው። ደስ ይለኛል። በደስታ ነው። በጣም ተመችተኝ ካንተ ጋር ነኝ ያለሁት አይደል? እዚህ ሰፈር እንዴት ነው? በእውነት በጣም ደስ የምትል ሰው ነው። እዚህ ብትመጣ እናስጎበኛለን። በጣም የሚመች ሰፈር ነው የምታሳየኝ ያለው። በስማ ደስ የሚል አካባቢ ነውና ረጅም ሰዓት እዛ ላይቭ ላይ ሆነ እንትን ስትል ቆይተ ትዕግስትህ ምን ገርሞኝ በጣም ደግሞ ባለመሰልቸት ነው ምላሽ የምትሰጠውና በእውነት አደንቅሃለሁ። እናመሰግናለን። እሺ እኔም ጎበዝ ብዬሃለሁ። እንትኑን መንዝማውን ምንድን ነው የሚባለው? ደግሞ ወድጀዋለሁ። አይ ሆፕ ካፊሮችን አጥፋ አይደለም የሚለዋ ስለ ሙሴና ሼህ እስኪ አብራራልኝ። አይ ዊሽ ብሰማው ደስ ይለኝ ነበረ፣ ግን ስለማልሰማው እንግዲህ መጨረሻ ላይ ነግሬሽ ነበር። እንትኑም ሙሉ ታሪክ ጋራው እንግዲህ አይሁድ የተመረጠን ህዝቦች ነን ብለው እንደሚያምኑ ታውቃላችሁ። እና ይህ መመረጥ የሚባለው ነገር እምነታችሁና ስራችሁ ነው ሊያስመርጣቸው የሚችለው እንጂ እነ አብርሃም እነ ያዕቆብ እነ ይስሐቅ የጸደቁት በእምነታቸውና በስራቸው ነው እንጂ ዝም ብሎ አምላክ ምርጥ አድርጎ አንዱ ነው የሚያጸድቅና በዘር እንትን የሚል አይደለም። እነሱ ደግሞ የእነዚህ የአብርሃም የይስሐቅ የያዕቆብ ልጆች ነን በማለት እኛ የይሁዳ ህዝብ በቃ የተመረጠን ህዝቦች ነው በማለት እንትን ይላሉ። ይሄ ስህተት እንደሆኑ ከዚህ ዘንድ ሰው ሊጸድቅ የሚችለው በእምነቱና በስራው ነው፣ ሊወርድም የሚችለው በኃጢአቱና በክህደቱ ነው እያለ ይህን እየገለጸላቸው ነው። እንዴ አዛን አንድ ደቂቃ ነው የቀረው። አይገርም? እና ስለዚህ የሚያወራ ነው። ሰላም ሁን፣ በቃ ሰላም ዋሉ። ተመልሼ እገባለሁ ከትንሽ ደቂቃ በኋላ። አላችሁ ወይስ ምንድን ነው?
اللهم صل وسلم على نبينا محمد. اللهم رب هذه الدعوات رضيت بالله ربا بالإسلام محمد صلى الله عليه وسلم. يا جماعة تيمر تيمر تيمر. بسم الله نبدأ. قريب. يا سلام. ሶስት በቂ ነው። ሶስት ይበቃል የምትሉ በ10 አባዙት። አይ በጣም ወደ ተምር አይነት ይሄ ነው። በጣም ደስ የሚል ኢትዮጵያ አለ። አሳይታ አለ። እርጥቡ ብዙ አይደለም።
ለታቻ ልክ እንደዚህ ከላይ ይብቃ። ስንበላ እንገራችሁ ወላሂ 1 2 3 4 5 6 7 8 9 10 11 12 3 ፍሬ ብቻ ነው የሚበላው ሲሉ ሰምቼ ነበር። አንተ 12 በላ። በጣም ይጣፍጣል። የዚህ አይነት ተማር እኮ ግን 3 ነው የሚበላው ይሉናል እኛ ጋር። ህግ አይደለም ማለት ነው። እኔ ኢትዮጵያ ነው። ኦኬ እየቋጠሩ ነው ማለት ነው። ኦኬ በቃ 13 ላድርገው። መብላት ፈልጌ ሳይሆን ዊትር እንዲሆን ከሚል አንፃር እንደው ዊትሩ 15 ነው። ሁለት ብቻ በቃ ስድስት ላይ ገንድ ቤት እስልምና ለምን አትቀበይም? ልጆቼ እየተንጫጩ ነው። ቆይ አንዴ ኢማን ስነ ስርዓት፣ ዳኑ ስነ ስርዓት። እኔ ችግር የለብኝም ነበረ ግን እየተማርኩ ነው ከመሰለኝ ማንም የሚከለክለኝ የለም ከገባኝ። ግን ለባሌ ብዬ ወይ ለቤተሰብ ብዬ አልፈለኩም። ራሴ ተምሬ ገብቶኝ ግን ከመሰለኝ ትክክለኛ መንገድ ሆኖ ከታየኝ ችግር የለብኝም። እየተማርኩ ነው። አምን እሰማለሁ እንደዚህ አስተማሪዎች ጋር እየገባው አሁን ብቻ አይደለም ከዱሮም ለልጆቼ እኔ ትልቋ ልጄ 16 ዓመት ሲሞላት ሁለታችንም ተፈራርተን ነበር የምንኖረውና በእንግሊዘኛ ቁርአን ገዝቼ ሰጠኋት። ቁርአንም ባይብልም እንድታነብና የመሰላትን እንድትወስን ማለት ነው። እሷ አሁን አድጋለች። ከሷ የሚቀጥለውንም ወንዱን ልጄ ሁለቱንም እንዲያነብ ነፃነት ሰጥቼዋለሁ። ሁለቱንም ያነባል። ከሊፕስ መስራት
أشهد أن محمدا رسول الله حي على الصلاة حي على الفلاح قد قامت الصلاة قد قامت الصلاة الله أكبر الله أكبر لا إله إلا الله الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين واضرب لهم مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض فأصبح هشيما تذروه الرياح وكان الله على كل شيء مقتدرا الآن زينة الحياة الدنيا والباقيات الصالحات خير عند ربك والباقيات الصالحات خير عند ربك ثوابا وخير أملا ويوم نسير الجبال والأرض بارزة وحشرناهم فلم نغادر منهم أحدا وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة بل زعمتم أن لن نجعل لكم موعدا ووضع الكتاب فترى المجرمين مشفقين مما فيه ويقولون يا ويلتنا ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا الله سمع الله لمن حمده الله الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا والشمس وضحاها والقمر إذا تلاها والنهار إذا جلاها والليل إذا يغشاها والسماء وما بناها والأرض وما طحاها